ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የኩርሉስ ሚዲያ ቤተሰቦች ቻናላችንን ሰብስክራይብ፣ ላይክ እና ኮመንት በማድረግ ይወዳጁን። ኢማም አሊ ረዲየላሁ አንሁ በፍርድ ቤት የተሸነፈበት ቀን። ኢማም አሊ ረዲየላሁ አንሁ በፍርድ ቤት ተሸነፈ። በኢስላማዊ ታሪክ ውስጥ በተለይ በታሪክ አጠበሪ የተጠቀሰ አንድ ታሪክ አለ። አንድ ቀን ኢማም አሊ ረዲየላሁ አንሁ ጋሻቸው ጠፋባቸው። ከዚያ በኋላ በአንድ ሰው እጅ ተገኘ። ነገር ግን ኸሊፋ ቢሆኑም በግድ አልወሰዱ። ወደ ፍርድ ቤት ሄዱ። ዳኛው ማስረጃ ጠየቀ። እርሱ ግን ማስረጃ አልነበረውም እና ፍርዱ ለሌላው ሰው ተሰጠ። ኢማም አሊ ረዲየላሁ አንሁ ግን ውሳኔውን በፍጹም ተቀበሉ። ያ ሰው ፍርዱን በቅርብ ተመልክቶ ዝም ብሎ አልቆመም። ከዚያ በኋላ በቀስታ እውነቱን አስታወቀ እና ጋሻውን መለሰ። ይህ ፍትህን ተመልክቶ ልቡ ተነካ። ከዛም እስልምናን ተቀበለ። ይህ ምን ያሳያል? ፍትህ ከስልጣን በላይ ነው። ኃይል እውነትን አይቀይርም። እውነተኛ መሪ በፍትህ ይታወቃል። እንዲህ ያሉ ሌሎችም ታሪኮች በቻናላችን እንድናቀርብላችሁ ሰብስክራይብ፣ ላይክ እና ኮመንት በማድረግ ቤተሰብ ይሁኑን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።